ሰላም ጤና ይስጥልን ተመልካቾቻችን፣ ከጄኔሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአሜሪካ ዲቪ ሎተሪ ዳይቨርሲቲ ቪዛ 2026 አሸናፊዎች ቅዳሜ ሚያዝያ 25 2017 ዓ.ም ይፋ ይደረጋሉ። ኢትዮጵያ ዝቅተኛ ደሞዝና ከፍተኛ የሥራ ግብር የሚከፈልባት ሀገር ናት ሲሉ ፕሬዝዳንት ካሳሁን ፎሎ ተናገሩ። አሜሪካ ታሪካዊ የተባለለትን የብርቅዬ የተፈጥሮ ማዕድናት ስምምነት ከዩክሬን ጋር መፈራረሟ ተገለጸ። የመንግስት አካላት በተደጋጋሚ የኢትዮጵያ ሰራተኞች ለሚያቀርቧቸው ጥያቄዎች ምላሽ ለመስጠት ዳተኛ ሆነዋል ሲሉ ኢሰመኮ ገለጸ። ተመልካቾቻችን በዝርዝር ወደምንመለከታቸው ዜናዎች እናልፋለን። የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ እርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። ጤና ይስጥልን። የመንግስት አካላት በተደጋጋሚ የኢትዮጵያ ሰራተኞች ለሚያቀርቧቸው ጥያቄዎች ምላሽ ለመስጠት ዳተኛ ሆነዋል ሲል ኢሰመኮ ገለጸ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰመኮም በኢትዮጵያ ዝቅተኛ የደመወዝ ወለል እንዲወሰን እንዲሁም እስከ 35 በመቶ የደረሰው ከደመወዝ ላይ የሚቆረጠው ግብር እንዲቀንስ ከዚህ ቀደም ጠቅላይ ሚኒስትሩን ጨምሮ በተዋረድ ያሉ የስራ ኃላፊዎችን ብንጠይቅም እስካሁን ሁነኛ ምላሽ አላገኘንም ብሏል። የኢሰመኮ ፕሬዝዳንት አቶ ካሳሁን ፎሎም ከአንድ ዓመት ከ6 ወር በፊት ከጠቅላይ ሚኒስትሩ ጋር ተወያይቶ እንደነበርና ይህን ተከትሎ ጠቅላይ ሚኒስትሩ የሚመለከታቸውን የመንግስት አካላት በጉዳዩ ላይ ጥናት አድርገው እንዲያቀርቡ አቅጣጫ ተሰጥቶ እንደነበር አስታውሰዋል። ጥናት እንዲከወን አቅጣጫ ቢሰጥም ምላሽ ባለማግኘታችን ጠቅላይ ሚኒስትሩን በድጋሚ በደብዳቤ ለመጠየቅ ተገደናል ብለዋል። ጥያቄዎቹ በጠቅላይ ሚኒስትሩ ተቀባይነት ቢያገኙም ጥናቱን አከናውኑ የተባሉ የመንግስት መስሪያ ቤቶችን ከምን ደረሰ ብለን በተደጋጋሚ ደጅ ብንጠናም ምላሽ አጥተናል ብለዋል። ዝቅተኛ የደመወዝ ወለል መወሰን እንደ ሀገር በልቶ ማደር የሚችል እንዲኖር ያስችላል፣ ምርታማነትን ይጨምራል ያሉት አቶ ካሳሁን ኮንፌዴሬሽኑም በጉዳዩ ዙሪያ የበኩሉን ጥናት እያከናወነ ነው ብለዋል። በሌላ በኩል እስከ 35 በመቶ የሚደርሰው ከደመወዝ ላይ የሚቆረጠው ግብር እንዲቀንስ ጥያቄ እየቀረበ ነው ብለዋል። በተለይም በጣም ዝቅ ያለ ደመወዝ የሚከፈላቸው ሰራተኞች በኑሮ ውድነቱ ምክንያት በልቶ ለማደር እየከበዳቸው ነው። አቶ ካሳሁን በዚህም ላይ ጥናት እንዲደረግና አቅጣጫ የተሰጣቸው ሚኒስቴር መስሪያ ቤቶች እንዳሉና ኢሰመኮ ጉዳዩን ከዳር ለማድረስ ግፊት እያደረገ እንደሆነ ጠቁመዋል። የተጠየቁ ጥያቄዎች መልስ እስከሚያገኙ ድረስ ግፊት ማድረጋችንን እንቀጥላለን ብለዋል። ፕሬዝዳንት ካሳሁን ፎሎ አክለውም ኢትዮጵያ ዝቅተኛ ደመወዝና ከፍተኛ የስራ ግብር የሚከፈልባት ሀገር ናት ብለዋል። በኢትዮጵያ 50ኛው ዓለም አቀፍ የላብ አደሮች ቀን በተለያዩ ሁነቶች ሲከበር ንግግር ያደረጉት አቶ ካሳሁን የላብ አደሮች ቀን እንደ አውሮፓውያን አቆጣጠር ከ1888 ጀምሮ በፈረንጆቹ ግንቦት 1 ወይም ሚያዝያ 23 መከበር እንደተጀመረ ይናገራል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሰመኮም ፕሬዝዳንት ካሳሁን ፎሎ ኢትዮጵያ ከሌሎች ጎረቤት ሀገራት ዝቅተኛ ደመወዝና ከፍተኛ ግብር የሚከፈልባት ሀገር ናት ያሉ ሲሆን በሀገሪቱ እየጨመረ በመጣው የኑሮ ውድነት የሰራተኞችን የኑሮ ደረጃን እየፈተነ ይገኛል ብለዋል። መንግስት ሰራተኞች እየተከፈላቸው ባለው ዝቅተኛ ደመወዝ ኑሯቸውን መምራት ባለመቻላቸው ዝቅተኛ የደመወዝ ወለል ሊደነገግ እንደሚገባም ፕሬዝዳንቱ አሳስበዋል። ሀገሪቷ ያለችበትን ተጨባጭ ሁኔታ ከግምት ውስጥ በማስገባት ፍትሐዊ የታክስ አከፋፈል ሊኖር እንደሚገባም አጽንኦት ሰጥተዋል። ሜይ ዴይ ወይም ሌበር ዴይ የሰራተኞች ስራ ሰዓት በቀን ወደ 8 ሰዓት እንዲቀንስ፣ ሰብአዊ መብታቸው እንዲከበር እንዲሁም አንጻራዊ የክፍያ መጠናቸው እንዲሻሻል የላቀ ሚናን የተጫወተ ዕለት ነው ብለዋል። የዘንድሮ የላብ አደሮች ቀን በዓለም ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ ተከብሯል። የመረጃ ባለቤትነቱ የሸገር ኤፍኤም 102.1 ሬዲዮ ጣቢያ ነው። የአሜሪካ ዲቪ ሎተሪ ዳይቨርሲቲ ቪዛ 2026 ቅዳሜ ሚያዝያ 25 2017 ዓ.ም ይፋ ይደረጋሉ። ለዲቪ ዳይቨርሲቲ ቪዛ 2026 ማመልከቻ የሞሉ በዲቪ ፕሮግራም .state.gov ብቻ የማረጋገጫ ቁጥራቸውን በማስገባት ውጤቱን ወይም ማሸነፍ አለማሸነፋቸውን መመልከት ይችላሉ። ይህ ዕድል ለማረጋገጥ መደረግ ካለባቸው ነገሮች የማረጋገጫ ቁጥር ማመልከቻው ሲሞላ የተሰጠ ነው። ይህን ዕድል ለማረጋገጥ መደረግ ካለባቸው ነገሮች የማረጋገጫ ቁጥር ማመልከቻው ሲሞላ የተሰጠ ሲሆን ይህ ቁጥር የጠፋበት ደግሞ ፎርጎት ኮንፊርሜሽን ነምበር በማለት አስፈላጊ መረጃ በመሙላት በኢሜል አዲስ ቁጥር ማግኘት ይችላል። ለ2026 የፊስካል ዓመት እስከ 55,000 የሚደርስ የዳይቨርሲቲ ቪዛ ዲቪ ተዘጋጅቷል። ይህ ቁጥር ብቁ የሆኑ ሀገራትን ሁሉ የሚያጠ
የሚያጠቃልል ሲሆን ኢትዮጵያም አንዷ ናት። የዲቪ ሎተሪ መውጫ መድረሱን ተከትሎም የዲቪ ሎተሪ አሸንፋችኋል፣ ከአሜሪካ ኤምባሲ ነው የምንደውለው፣ ይህን ኢሜይል ቴክስት የምንልከው በማለት የሚያጭበረብሩ አካላት ስለሚኖሩ አመልካቾች ሊጠነቀቁ እንደሚገባም ከወዲሁ አሳስበዋል። አንድ አመልካች ዲቪ 2026 ደርሶት እንደሆነና እንዳልሆነም ማወቅ የሚችልበት ብቸኛው መንገድ ከላይ የተጠቀሰው ድረገጽ ብቻ ነው። አሜሪካ በየዓመቱ ከአፍሪካ ኢትዮጵያን ጨምሮ እስያ፣ አውሮፓ፣ ሰሜን አሜሪካ፣ ደቡብ አሜሪካና አውስትራሊያ 55000 ሰዎችን በዲቪ ሎተሪ ወደ ሀገሯ ታስገባለች። አሜሪካ ታሪካዊ የተባለለትን የብርቅዬ ተፈጥሮ ማዕድናት ስምምነት ከዩክሬን ጋር መፈራረሟ ተገለጸ። ኪየቭና ዋሽንግተን ወራትን ከተሻገረ ውይይት በኋላ በስተመጨረሻ አሜሪካ ከዩክሬን ብርቅዬ ማዕድናትን ማግኘት የምትችልበትን ፊርማ ኑረዋል። የዳግም ግንባታ ኢንቨስትመንት ድጋፍ በሚል ስያሜ ስር ሀገራቱ ፊርማቸውን ማኖራቸውን በጋዜጣዊ መግለጫው ተነስቷል። ስምምነቱ የሀገራቱን የጋራ ተጠቃሚነትና አቅምን ያጠናክራል፣ ለኪየቭ ማገገም ወሳኝ ነውም ተብሎለታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ500 ቢሊዮን ዶላር የሚያወጣ ማዕድን በካሳ መልክ ከዩክሬን እንደሚሹ ደጋግመው ሲገልጹ መክረማቸው ይታወሳል። ተመልካቾቻችን ከጄኔሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሶ የሚጠበቀውን ኃላፊነት እየተወጡ አገልግሎትን ያበረታቱ። በሌላ የጄኔሬሽን ሚዲያ ዜናዎች እስከምንገናኝ ጤና ይስጥልኝ።